ያልታረርነው ያልተገደልነው የአርሲ ኦርቶዶክሳውያን ስላልሆንን ነው። ብታርዷቸው ብትገሏቸው ቤተክርስቲያናቸውን ብታቃጥሉ አላልቃሉ አይደለ? ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎች ጨፍጭፈዋል። እንግዲህ ያው የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። አርሲ ላይ እየተፈጸመ ያለው ሃይማኖት ተኮር ጥቃት አወግዛለሁ። እንዲህ አይነት ነገሮችን የምናወግዛቸው ለእያንዳንዳችን ሰዋዊ ስለሆኑና ማውገዝ ስላለብና ትክክል ይሄ እምነት የሚፈልግ ጉዳይ አይደለም። ኡስታዞቹ በአርሲ በኦርቶዶክሳውያን ላይ የተፈጸመውን ግድያ አወገዙም። በምስራቅ አርሲ በኦርቶዶክሳውያን ላይ የተፈጸመው አሰቃቂ ጥቃት ተከትሎም ኡስታዝ አቡበከር፣ ኡስታዝ ያሲን ኑሩ እንዲሁም ኡስታዝ አህመዲን ጀበል ድርጊቱን በማውገዝ ሀዘናቸውን ይህ ኢራን አይደለም። ይህ እስራኤል ቴልአቪቭም አይደለም። በሀገራችን በአርሲ ዞን በሽርካ ወረዳ የኦርቶዶክስ እምነት ተከታዮች ግድያ ዳግም ተፈጽሟል። በእምነታቸው ብቻ የንጹሃን ደም ፈሷል። ብዙሃኑ ከቤት ንብረታቸው ተፈናቅለዋል። ሕፃናት፣ ወጣት፣ አዛውንቱ የኦርቶዶክስ እምነት ተከታይ በመሆናቸው ብቻ እየተሳደዱ እየተገደሉም ይገኛሉ። እውነት ይህ ለሀገራችን ደረስንበት ላልነው ደረጃ ላለንበትም ዘመን የማይመጥን በመሆኑ የሚመለከተው አካል አስቸኳይ እርምጃ እንዲወስድ እንጠይቃለን። ሀገር ማለት ወጥ ቀለም አይደለችም። ቀዩም፣ ጥቁሩም፣ ክርስቲያን፣ ሙስሊሙም እንዲሁም ሌላው ተቻችሎ ተከባብሮ የሚኖርበት ነው እንጂ። ፈጣሪ የሟቾችን ነፍስ ይማርልን፣ ለወዳጅ ለዘመዶቻቸው ብርታትን ይስጥልን። ከጀርባ የምትመለከቱት ምስል እንግዲህ እንደሌላው ጊዜ ከኢራን ወር ደግሞ ከተለያዩ የሚድል ኢስት ካንትሪዎች ማመጣላቸው የጥቃት ምስል ወር ደግሞ የጥቃት ቪዲዮ አይደለም። እንደምትመለከቱት እዚህ ጋር ቤተክርስቲያን ነው መስቀል ያለበት ጉልላቱ ላይ እንደምታዩት አርሲ ላይ ከሰሞኑ ተፈጥሮ ከነበሩ ግድያዎችና ሰሞኑ ከተፈጥሮ የነበሩ የቤተክርስቲያንና የቅርስ ውድመቶች መካከል አንደኛው በምስል የቀረ ነው። በመቶች የሚቆጠሩ ሰዎች እንደምትመለከቱት ቤታቸው ተቃጥሎ ቤታቸው ወድሞ ቀያቸውን ለቀው ወደ ሌላ ቦታ ለመሰደድ ተገደዋል። እንደምትመለከቱት ሙሉ በሙሉ ዲስትሮይድ እና ግራፊክ ሆኖ ደግሞ እዚህ ሚዲያ ላይ ለማቅረብ የሚዘገኑ ምስሎችም እንደዚሁ ደርሰውኛል። እስካሁን ድረስ ትክክለኛ ስታቲስቲክሱን አላውቀውም። እስካሁን ድረስ ግን ይሄ የአርሲ ግድያዎች የሚባሉት ደግሞ የአርሲ ሞቶች የሚባሉት ከሰማን ጊዜ ጀምሮ እስካሁን ድረስ አይ ቲንክ 49 የሚሆኑ ሰዎች ተገድለዋል መሰለኝ። አምናት ሹር ቁጥሩ ልሳሳት እችላለሁ። የሆነ ቦታ ነው ያነበብኩት 49 ሰዎች የሚለውን ነገር ላይ አምናት ሹር እርግጠኛ አይደለም። በዚህ ጉዳይ ላይ ይመለከተኛል ብለው የሚያስቡ ሰዎች ከመግለጫና ከተለያዩ ከሀዘን መግለጫዎች ውጪ ይሄ ነው የሚባል የሆነ ዲሲዥን ነው ደግሞ አክሽን ሲያደርጉ አልተመለከትንም። ያው ይሄ የምትመለከቱ እንደዛ ነው። ወይ ቤት ነው ኦር ሰምቲንግ ወይ ቤተክርስቲያን ነው ወይም ደግሞ የሆነ ነገር ብቻ የተቃጠለ ባለበት ሰውም ሊሆን ይችላል ነው የሚመለከተው። የጸጥታ አካልም እንደዚሁ ጉዳዩን አክኖሎጅ ከማድረግ ተቆጥቧል። ይሄ ነገር እየተፈጠረ እንደሆነም ምን እየሰሩ እንደሆነም እንግዲህ አክኖሎጅ ከማድረግ ከማሳወቅም ተቆጥቧል። አንዳንድ ማውገዞችና ልባዊ ሀዘኖችን ከመግለጽና የሟች ቤተሰቦችን የማጽናናት መልእክት ከመስጠት በቀር ይህን የሚባል አክሽን ደስ አልተካሄደም እስካሁን ድረስ። እንደዚህ ነገሮች ምን ሌቭል ጋር ሲደርሱ ደግሞ ምን ፖይንት ጋር ሲደርሱ በቃ እንደሚባሉ ምን ፖይንት ጋር ሲደርሱ የምር ሰውም እንደሚያነቁና የምር ሰውም ወደ አክሽን እንደሚገፉ እንግዲህ እርግጠኛ አይደለሁም። አላውቅም። ይህ ጉዳይ መሰማት ከተጀመረ የአርሲ ጉዳይ ወራት ተቆጥረዋል። እንግዲህ ወራቱን ሙሉ ወይ እነዚህ ሁሉ ወራት ነው የሚባል አክሽን አልተካሄደም እና ምን እስኪደርስ ነው የሚጠበቀው? ምንስ ማድረግ ያለብን ይመስላችኋል በዚህ ጉዳይ ላይ? ማንኛውም የሟች ቤተሰቦች እግዚአብሔር ያጽናችሁ። እግዚአብሔር አለ። እግዚአብሔር በቤቱ ሰላም ያሰፍናል ብዬ አስባለሁ። ጊዜ ጉዳይ ቢሆንም ጉዳዩ ጠርቶ ወደ ሰላም እንደምንመለስ ተስፋ አደርጋለሁ። ታዋቂዋና ተወዳጇ ኢትዮጵያዊት አርቲስት መሰረት መብራቴ በምስራቅ አርሲ እየተከሰተ ስላለው ወቅታዊ የጸጥታ ችግርና አሰቃቂ የሰብአዊ ቀውስ ጥልቅ ሐዘኗን በይፋዊ ማህበራዊ ሚዲያ ገጿ ላይ ገልጻለች። አርቲስቷ በአካባቢው እየደረሰ ያለውን እልቂት በመቃወም ያስተላለፈችው መልእክት የብዙዎችን ልብ ሰብረዋል። በአካባቢው እየተፈጠረ ያለውን ግድያ፣ መፈናቀልና መከራ በመጠየቅ ወቅታዊ የምስራቅ አርሲን ሁኔታ የደም ምድር ስትል በከባድ ሐዘን ገልጸዋለች። ሰላማዊ ሰዎች ያለምንም ጥፋታቸው የተጎዱ መሆኑን አስታውሳለች። አርቲስቷ የደረሰውን እልቂት አጥብቃ አውግዛለች። ከምድራዊ ዳኞችና ባለስልጣናት ፍትህ ማግኘት ባለመቻሉ ፍትህ ፍለጋ ወደ ሰማያዊ አምላክ መዞሯን በአጽንኦት የገለጸችው አርቲስት መሰረት በግጭቱ ሕይወታቸውን ላጡ ወገኖች የጸሎትና የሐዘን መግለጫዋን በማስተላለፍ ፈጣሪ ነፍሳቸውን በገነት እንዲቀበል ተማጽናለች። ይህ በታዋቂው አርቲስት የተላለፈው ድምፅ በምስራቅ አርሲ እየደረሰ ላለው የዜጎች ሞት ሰፊ የህዝብ ትኩረትን የሳበ ሆኗል። እናንተ በአሁኑ ወቅት በአርሲ እየተከሰተ ባለው የጸጥታ ችግርና በአርቲስቷ መልእክት ላይ ምን ትላላችሁ? ለተጎዱ ወገኖቻችን መጽናናትን እየተመኘን ሐሳባችሁን በኮሜንት አጋሩ። ለተጨማሪ ወቅታዊ መረጃዎች ፎሎ ማድረጋችሁ እንዳትረሱ። አርቲስት ሰለሞን ሙሄ በምስራቅ አርሲ በዜጎች ሞት የተሰማውን ጥልቅ ሐዘን እየገለጸ ይገኛል። ታዋቂው አርቲስት እንግዲህ ከጀርባ የምትመለከቱት ሰለሞን ሙሄ በአርሲ አካባቢ የተከሰቱ ያሉትን አሳዛኝ የዜጎች ህይወት
መጥፋት ተከትሎ ጥልቅ ሐዘኑን እየገለጸ ሲገኝ በዚህም እንግዲህ አርቲስቱ በሰላም የመኖር መብት መከበር እንዳለበት በመጠየቅ እንግዲህ ለሰላም ለትብብርና ለአብሮነት ጥሪውን እያስተላለፈ ይገኛል። አርቲስቱም በቪዲዮ ባስተላለፈው አጭር መልእክት እንግዲህ አትግደሉን ነው ያልነው፣ ሌላ ነገር አንፈልግም፣ ሐዘናችንን ወይም ደግሞ ድምጻችንን ስናሰማ መርጦ አልቃሽ ትኖራላችሁ ያለ ሲሆን በስተመጨረሻም አርቲስቱ ኢትዮጵያ በጋራ የምንስማማባት ሀገር መሆኗን በማስታወስ እንግዲህ ሁሉም ወገን በጋራ መፍትሄ ለሰላም እንዲቆም አሳስቧል ማለት ነው። በአሁኑ ሰዓትም በርካታ አርቲስቶች በአርሲ በተፈጠረው ችግር ድምጻቸውን እያሰሙ ይገኛሉ። ሁላችሁም የቪዲዮ ተደራሽ እንዲሆን ሼርና ሪፖስት ማድረግ እንዳትረሱ። ለበለጠ መረጃ የመደመር ምልክቱን በመንካት ቤተሰብ ሁኑ። እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎች ጨፍጭፈዋል። እንግዲህ ያው የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማና ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር። አትግደሉን ነው ሌላ አይደለም። እንዴ አትግደሉንም አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም። አሁንም እንላለን አትግደሉን። አሁንም እንላለን ወገኖቻችንን አታጥቁብን። ለዛው ንጹህ አርፎ የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን እባካችሁ ገዳዮች፣ ተራችሁ ደርሶ ትሞታላችሁ። ይሄ ሀቅ ነው። እዚህ አንዲት ሀገር አለችን፣ ተስማምተን እንኑር። የሚሻለን እሱ ነው። እስከ መቼ ድረስ እሪ እያለን፣ እስከ መቼ ድረስ እያለቀስን፣ እስከ መቼ ድረስ ነፍስ ይማር እያለን እንኑር? አሳዛኝ ነው በእውነት። አሁንም ነፍስ ይማር፣ ሌላ ምንም አንልም። ተራችን እስኪደርስ ነፍስ ይማር። ኡስታዞቹ በአርሲ በኦርቶዶክሳውያን ላይ የተፈጸመውን ግድያ አወገዙ። በምስራቅ አርሲ በኦርቶዶክሳውያን ላይ የተፈጸመው አሰቃቂ ጥቃት ተከትሎ ኡስታዝ አቡበከር፣ ኡስታዝ ያሲን ኑሩ እንዲሁም ኡስታዝ አህመዲን ጀበል ድርጊቱን በማውገዝ ሀዘናቸውን ገልጸዋል። የንጹሃን እልቂት በቃ ሊባል ይገባል ያሉት ኡስታዞቹም በምስራቅ አርሲ ዞን በአሰኮ በሽርካ እንዲሁም በሆንቆሎ ዋቤ ወረዳ የኦርቶዶክስ እምነት ተከታዮች በታጣቂዎች በመገደላቸውና በርካቶች ከቤት ንብረታቸው በመፈናቀላቸው ማዘናቸውን የገለጹት ኡስታዞቹ ይህንን አረመናዊ ድርጊት በጽኑ እንደሚያወግዙ እንዲሁም ሁሉም ኢትዮጵያዊ ይህንን መሰሉን እልቂት ለአንዴና ለመጨረሻ ጊዜ ለማስቆም እጅ ለእጅ ተያይዞ ሊቆም ይገባል ያለው ኡስታዝ አቡበከር ለሞቱት እረፍትን፣ ለቤተሰቦቻቸው መጽናናትን እንዲሁም ጉዳት ለደረሰባቸው ወገኖች ቶሎ ያገግሙ ዘንድ አላህ እንዲረዳቸው እንዲሁም የተፈናቀሉትን ወደ ቀያቸው ደህንነታቸው ተጠብቆም በአስቸኳይ ይመለሱ ዘንድ ልባዊ ምኞቱን ገልጿል። ኡስታዝ ያሲን ኑሩን ብዙዎቻችሁ ታውቋቸዋላችሁ። ስለ አርሲ የተናገሩትን ነገር ልንገራችሁ። ሁላችሁም ይህንን ቪዲዮ ሶስት ጊዜ ኮፒ ሊንክ አድርጉት። እስልምና ሃይማኖት መምህር የሆኑት ታዋቂው ኡስታዝ ያሲን ኑሩ ምን ነው የተከበረው የሰው ልጅ ህይወትም እንደዚህ ረከሰ ሲል ከጠየቀ በኋላ ደመናና ደም መና ሲል እዚህ ጋር እንደምትመለከቱት አስቀምጧል። በምስራቅ አርሲ በውድ ወገኖቻችን ላይ የተፈጸመውን አሰቃቂ ጥቃት በመስማቴ የተሰማኝን ጥልቅና መሪር ሀዘን ለመግለጽ እወዳለሁም ብሏል። አክሎም ታዲያ በሰላም ወጥተው ስለመግባታቸው መተማመኛ የሌላቸውን ዜጎች ያቀፈች ሀገር ወደፊት የመራመድ ድሏ የቀጨጨ የማደግ ተስፋዋ የመነመነ ነውና ስለ ሀገሬ ያገባኛል፣ ይመለከተኛል የሚል ሁሉ ኃይል ይገባል ብሏል። ከምንም በላይ ደግሞ መሰል አስነዋሪ ድርጊቶችን እንደ መልካም አጋጣሚ በመጠቀም በህዝቦች መካከል አለመተማመንን የሚዘሩ ኃላፊነት የጎደላቸው ግለሰቦችም የጉዳዩን አደገኛነት ከግምት ውስጥ በማስገባት ከድርጊታቸው እንዲቆጠቡና ቆም ብለው እንዲያስቡ አበክሬ ለመግለጽ እወዳለሁ። አላህ የተበዳዮችን እንባ እንዲያብስም ለበዳዮችም የእጃቸው እንዲሰጣቸውና ፍትህ እንዲሰፍንልንም የበረታ ዱዓኤ ነው ሲል ገልጿል። አርሲ ላይ እየተፈጸመ ያለውን ሃይማኖት ተኮር ጥቃት አወግዛለሁ። ሰላም ጤና ይስጥልኝ። አዲስ መሐመድ እባላለሁ። ጠበቃና የህግ አማካሪ ነኝ። እንግዲህ ያው እኔ በህግ ኮንተንት ነው ብዙ ጊዜ የምታውቁኝ፣ ግን ዛሬ እንደ ሰው፣ እንደ እናት፣ እንደ እህት አብሮ እንደሚኖር አማኝ ማህበረሰብ ደግሞ የራሴን ስሜት ለማንጸባረቅ ነው የመጣሁት። በተለይ አርሲ ላይ በተደጋጋሚ ኦርቶዶክሳውያን ጥቃት እየደረሰባቸው ከዚህ በፊትም አውግዤም ቪዲዮም ሰርቻለሁኝ።
ግን ሁል ጊዜ እንዲህ አይነት ነገሮች በቃ በሆነ ኢንተርቫል በ2 ወር በ3 ወር እንዲህ እየቀጠሉ ነው ያሉት እና እንደዚህ አይነት ልምምዶች በጣም አደገኛ ናቸው። እኔ ይሄንን ኦርቶዶክስ ስለሆነ ሙስሊም ስለሆነ ፕሮቴስታንት ስለሆነ ምናምን የሚባል ነገር አይደለም። በቃ የተገደለው ሰው ከሆነ ሰው ነው መለኪያችን። ሰው መሆን አለመሆን ነው መሆን ያለበት እንጂ እምነቱ መለኪያችን ሊሆን አይገባም። እንዲህ አይነት ነገሮች ደግሞ ተደጋግመው እየተፈጸሙ ሲሄዱ ይህንን መንግስት አሁን እንደዚህ አይነት ጥቃቶችን ተከታትሎ ማውገዝ ብቻ አይደለም፣ ይህንን ጥፋት የፈጸሙትን ሰዎች ተገቢውን እርምጃ ወስደው ለአማኙ ማህበረሰብ ማስቀመጥ መቻል አለበት። ስለዚህ እንዲህ አይነት ነገሮች እንዲህ አይነት ትንንሽ ልምምዶች ሌላ ከፍ ወዳለ ወደማንፈልገው ትክክል ወዳልሆኑ ቀውሶች ይዳርጉናልና በጣም ማናችንም ቢሆን ይሄ ሰዋዊ የሆነ እንኳን የሃይማኖት አባት ሲሆን ይቅርና የሃይማኖት አባት የሆነ ሲቪሊያን ቢሆን ማንም ሰው ያለአግባብ ሊገደል ያለአግባብ የእምነት ቦታው ሊቃጠልበት ምናምን አይገባም። እኛ የሞጣ መስጂዶች ሲቃጠሉ እንዴት ነው የሆነው ሙስሊሞቹ ማለት ነው። ስለዚህ ይሄ ማንም ቢሆን ያን ጊዜም ቢሆን በጣም በርካታ ኦርቶዶክሳውያን ከጎናችን ነበሩ፣ ሁሉም ሰው ማለት ነው። እንዲህ አይነት ነገሮችን የምናወግዛቸው ለእያንዳንዳችን ሰዋዊ ስለሆኑና ማውገዝ ስላለብንና ትክክል ይሄ እምነት የሚፈልግ ጉዳይ አይደለም፣ ሰው የመሆን ጉዳይ ስለሆነ እኔ ተገቢው ትኩረት ተሰጥቶት ሊታረም ይገባል። በዚህ ጉዳይ ደግሞ ጉዳት የደረሰባቸው ቤተሰቦችን መጽናናት እመኛለሁኝ። አዲስ መሐመድ ነኝ። አመሰግናለሁ። ድሮ ትዝ ካላችሁ ማለት ነው እኛ የሆነ ትንሽ ረብሽ ሲነሳ እንዲህ ብለን ዘምር ነበር ታውቃላችሁ። ኢትዮጵያንና ህዝቦቿን ድንበር የሚጠብቁትን አድን እግዚአብሔር ሰራዊቷን ጠብቅ እግዚአብሔር ሰራዊቷን ብለን እኮ ዘምር ነበር ወንድሜ። ዛሬ እኮ ቤተክርስቲያናችን እኮ ተቃጠለች። ያ ሰናይ ዲያቆኑ እኮ ያ ጓደኛክ ድምፁ የሚያምር እሱም እኮ ተገደለ። ወይ ያንሳ አባት ልጄ ሆይ ብሎ ወደ እግዚአብሔር ያስታረቀ ያንን ሁላ ለሰው መናገር የፈለገውን ኃጢአት የተናዘዝክበት አባት ታሰሩ እኮ ተገደሉ እኮ። አይገርምም? ያ እኔ እናንተ አብረን የዘመርንበት አውደ ምሕረት ትዛለክ ያ እኔ ከስደት ደክሞኝ ወደ ሀገሬ ስመለስ አንተ ደግሞ ከበረሃ ግዴታህን ጨርሰህ ስትመጣ ዘምራለን የተባባልንበት ቤተክርስቲያን እኮ ተቃጠለ። እኛ የመዳም ቅመሞች ተሰብስበን በአንድ ላይ ማለት ነው ይሄ ላደረገ ሃሌሉያ በሉ እንመሰገንበት እኮ የለም። ተቃጠለ እኮ ቤታችን ተቃጠለ። ያቺ ስለ ሚካኤል ብላ ዳቦ ቆርሳ ውሃ ቅርታ የምትሰጥ የሚካኤል የምትዘግረው ጎረቤት እሷ ሞታለች። ያ አብረህ ከበሮ ለመምታት የተሽቀዳደምከው ባልሆነ ነገር የተከራከርከው በሰንበት ትምህርት ቤት ምክንያት በቤተክርስቲያን ምክንያት የተጣላኸው ጓደኛክ በጣም የምትወደው ማለት ነው እሱም እኮ ሞተ። እኛም እኮ አገራችን ስንገባ ማለት ነው እኛ የመዳም ቅመሞች ተሰብስበን መዘመር እንፈልጋለን። እጣኑን አፍቆናል፣ ቅዳሴውን አፍቆናል፣ ደጁን አፍቆናል። ገና ሀገራችን ስንገባ መጀመሪያ የት ነው የምንሄደው? ያደግንበት ቤተክርስቲያን እንሄዳለን ብለን እናስባለን አይደል? እሱ እኮ ተቃጠለ። ሀገራችን እንዳንገባ ምኞታችን ሁላ እኮ እየጨለመ ነው። እንዳንናገር የሚሰማን የለም። ዝም ስንል ተቃጠልን። አቤቱ የሆነብንን አስብ ከማለት ውጭ ምንም ማለት አንችልም። የሞቱትን እግዚአብሔር አምላክ በአጸደ ገነት ያሳርፍልን። መልእክት አድርስልኝ ብለውኛል። ትሰማችኋለህ? ቮይሳቸውን ላሰማችሁ፣ ከዛ ሼር ፖስት አድርጉታላችሁ አይደለ? አለማድረግም መብትህ ነው። ብቻ ሰማቸው። ድምጻቸው ምን አይነት የሰቆቃ ድምፅ እየወጡ እንደሆነ ትሰማለህ።
እንደዚህ አይነት ቮይስ እያሰማናችሁ እኛ አካውንታችንን ልናሳድግ ነው አይደለም ይመስላችሁ? Today I stand before you with a heavy heart as a human being who cannot ignore the suffering of our people. How long will RC suffer? How many more must die? How many more churches must burn? I refuse to stay silent. This is not just violence. It is the loss of our history, our faith, and our people. I speak for the innocent. I speak for the lost. I speak for every life taken, every family broken. I speak for the voiceless, the victims, and of course the community living in fear. I raise my voice for those who can no longer speak. We cannot stay silent. We must call for peace, for justice, for humanity. Please, ቤተክርስቲያኖቻችንን አትንኩብን። ማረፊያዎቻችን ናቸው፣ መደበቂያዎቻችን ናቸው፣ ሰላም ማግኛዎቻችን ናቸው። እባካችሁ ቤተክርስቲያኖቻችንን ተውልን፣ ልጆቻችንን አትንኩብን። Let Ethiopia help, please. ፍትህ ለአርሲ ወገኖቻችን፣ ፍትህ አርሲ ላይ ለሚገደሉ ኦርቶዶክሳውያን፣ ኦርቶዶክስ ስለሆኑ ማህተብ ስላሰሩ ብቻ በግፍ እየተገደሉና እየታረዱ ነው። ወገን ምንም ማድረግ ባንችል ድምጽ እንሆናቸው። ሁላችንም ቪዲዮ እየሰራን ይሄን ቪዲዮ ሁላችሁም ኮፒ ሊንክ ሪፖስት ማድረጋችሁ እንዳረሱ ድምጽ እንሆናቸው። ቤተክርስቲያን እየተቃጠለች ነው። አርሲዎች ድረሱልን እያሉ ነው። አላህ ነገ እኛ ላይ የሚደርስ ነገር ነው ይሄ። እኛ ላይ እስኪደርስ ድረስ ምንም አይመስለንም፣ ግን ነገ እኛ ቤት የሚመጣ ነገር ነው ይሄ ነገር እና ሁላችንም ድምጽ እንሆናቸው። ፍትህ ለአርሲ ወገኖቻችን፣ ፍትህ አርሲ ላይ ለሚገደሉ ኦርቶዶክሳውያን በሙሉ። ያልታረር ነው ያልተገደል ነው የአርሲ ኦርቶዶክሳውያን ስላሉንን ነው። ብታርዷቸው ብትገሏቸው ቤተክርስቲያናቸውን ብታቃጥሉ አላልቃሉ አይደለ? እውነት አርሲ የምትባል ምድር ላይ ህግ አለ? ዜጎችን የሚጠብቅ አካል አለ? አዎ ካላችሁ በዚህ መንገድ ኦርቶዶክሳውያን ልክ ጠባቂ እንደሌላቸው ገዳዮች ራሱ ጠያቂ የሌላቸው እስኪመስል ድረስ በየጊዜው ኦርቶዶክሳውያንን በእምነታቸው ነጥለው እንዲህ እያረዱ እየገደሉ ቤተክርስቲያናቸውን እያቃጠሉ እውነት እዛ ቦታ ላይ መንግስት ወይንም የህግ አካል አለው ይላል? ከትላንት ወዲያ በቀን 23 አርሲ ላይ ቁጥራቸው ከ10 በላይ የሚሆኑ ኦርቶዶክሳውያን ወገኖቻችን ተገለዋል። የቅዱስ ገብርኤል ቤተክርስቲያን አመድ ሆኗል ተቃጥሎ። የሌላ እምነት ተከታይ የሆናችሁ ወገኖቻችን ለምንድነው ድምጽ ማትሆኑት? ወይንስ ለሰው ልጅ ለማዘን እንደ መስፈርት ሃይማኖትና ዘር ብሔር እናያለን? የኛ ቤተክርስቲያን ግን እንደዛ አልነበረችም። አንዴ ይሄንን ቪዲዮ በደንብ ተመልከቱ። ቄሱ ሙስሊም ክርስቲያን ሳይሉ ህይወቱን የወልዳያን ህዝብ ህይወቱን ያተረፉ እየለመኑ እያለቀሱ ሙስሊም ክርስቲያን ሳይሉ እያካፈሉ እያበሉ እያጠጡ አይዟችሁ እያሉ ያሳለፉ አባት ያሉ እድሜያቸውን ሳብ ያርግልኝ። ይሄንን የመሰከረው የኦርቶዶክስ ተዋሕዶ እምነት ተከታይ አይደለም፣ የእስልምና እምነት ተከታይ የሆነ ወገናችን ነው። ትግራይ ክልል ላይ በነበረው ጦርነት እኚህ የምትመለከቷቸው የኦርቶዶክስ ተዋሕዶ እምነት አባት ሙስሊም ክርስቲያን ሳይሉ የኔ እምነት ተከታዮችን ብቻ ሳይሉ እንደ ሰው ሁሉንም ከጥቃት ሲከላከሉ እንደነበር እኚህ የምትመለከቷቸው የእስልምና እምነት ተከታይ የመሰከሩት። ይሄ የኛ የኦርቶዶክሳውያን እምነት አስተምሮ ነው። ለሰው ልጅ ለማዘን ሃይማኖት፣ ዘር፣ ብሔር አንቆጥርም። አንተ ሰው መሆንክ ብቻ ለኛ ለኦርቶዶክሳውያን በቂያችን ነው። በመጨረሻም ይሄንን ቪዲዮ የምትመለከቱ እባካችሁ አርሲ ላይ ለሚገደሉ ኦርቶዶክሳውያን ድምጽ መሆንን እንዳሰለችሁ። ገዳዮቻቸው እኮ አልሰለቻቸውም። እነሱን ማረድ መግደል አልሰለቻቸውም። እንዴት ታዲያ እኛ ለነሱ ድምጽ መሆን ይሰለቸናል? ስለዚህ በፈጠራችሁ አምላክ ይሄንን ቪዲዮ ኮፒ ሊንክ በቻላችሁት አቅም ኮፒ ሊንክ፣ ሪፖስት፣ ሼር፣ ላይክ እያደረጋችሁ አድርሱ። እርግጠኛ ነኝ እላይ ላሉ አካላት ይደርሳል። ሰምቶ ባልሰማ ካላሉ በስተቀር በእርግጠኝነት ስለሚደርስ ነው። አርሲ ላይ በግፍ ለሚገደሉ ወገኖቻችን ፈጣሪ ይድረስላቸው። አመሰግናለሁ። የመረሻ ቪዲዮ አይ እንግዲህ የሻኔ ወጤት ነው ይሄ እንዳለ ኩንታል ያ መስማሩ ደግሞ አንተ ረረረረ እግዚአብሔርን አሁን ይሄን ውሃ ቢኖር ማለት ነው የተወሰነ ነገር እናተርፋለን። ገብቷል ነበር እዚህ ወይኔ ውሃ ቢኖር እኮ ይተርፋል ይሄ ነገር። ውሃ ቤት የት አመጣን ነው ታዲያ? ምን ጨምርበት?
እሳቱ ደግሞ ሲያቃጥል አንተ እስኪ አረ እሳቱ ቤት እሳቱ አንተ ፈተና በል እሳቱ ፈተና በል። አቤት ስንት ኩንታል ነው ግን በጌታ ቢያንስ በጌታ ወደ ቤት ይኸውልህ ሰባ ምናምን ኩንታል ነው እዚህ የተቃጠለው ማለት ነው። ሰባ ኩንታል ተቃጠለው። አቤት ይኸው እንግዲህ ይሄ ይታይሃል። ይኸው ይሄን ሰባ ምናምን ኩንታል ይሄን እንግዲህ ይሄ ቤት ነው እየነደደ ያለው ማለት ነው። ኩንታሉን ማየት ማመን ነው። ይሄ እንግዲህ ሰው የሆነ ሰው መቼም እንዲህ ማድረግ አይችልም። አሁን እህል እናቃጥሎ ይሄ ጤፍ ነው እንግዲህ ጤፍ ነው እንዳለ ይሄ ሁሉ ነው ተቃጠለው። ይሄ ኩንታል አሁን እየነደደ ነው ማለት ነው። በቃ ይሄ ጤፍ ነው ማለት ነው። ይታያችሁ ቀኑን ሙሉ እንገደላለን። እንደሚታረዱ በጎችም ተቆጠርን እንዳለ መጽሐፍ አንዴ በአሰቦት አንዴ በዝቋላ በአርሲ በተደጋጋሚ ሁል ጊዜ እንታረዳለንና ራሔልን የሰማህ እግዚአብሔር በአርሲ ያሉትን በዝቋላ ያሉትን በአሰቦት ያሉትን የአባቶቻችንን እንባ ሰምተህ እባክህ ፍረድልን። ፍትህ ለአርሲ ኦርቶዶክሳውያን።